ክቡራን ተመልካቾቻችን እንግዲህ ለኔም ድንገተኛ ነገር ነው በስም ነው የሰማሁት ብሩክ የሚባል አንድ የ24 ልጅ ግን የራሴ ሰው እንደሆነ በጣም ትውውቅ እንዳለን በጣም አታችመንት እንዳለን ብዙ የምንጫወታቸው የጓደኝነት ጨዋታ እንዳለን የራሴው ብሩክ እንደሆነ ግን አላውቅም። ለማንኛውም እግዚአብሔር ምክንያት አለው ለምን አደረገ አንልም እሱን የመውቀስ አቅም ስለሌለን በተሻለ ነገር በተሻለ መልስ እግዚአብሔር ከእንደገና እንድንጫወት እንደሚያረገን ስለማምን ማለት ነው። ብሩክ እወዳለሁ ይነባት አጠር አድርገን አንተንም ሳንረብሽ ጉዳዩ እንዴት እንደተፈጠረ ያለበትን ኮንዲሽን ምን አይነት መንገድ እንደሚያስፈልገን እሱን ለተመልካችም ለኔም እንደ አዲስ መጫወት ፈልጋለሁ መስማትም ፈልጋለሁ። ያው ህመሙ የጀመረኝ ረጅም አመት ነው። ያው ፀጉር ቤትም ስቆም ምናምን ትንሽ ፔን ነበረው። ከዛም በኋላ እያለ ሄዶ ያው በማስታገሻ ምናምን ቆይቻለሁ ረዘም ያለ አመት። ከዛ ደግሞ ጣለኝና በቃ ሰርጀሪ ማድረግ አለበት ተብዬ ደግሞ የዛሬ 5 አመት በፊት ደግሞ ሰርጀሪ አደረኩኝ። ከሰርጀሪ በኋላ ደግሞ ፊዚዮቴራፒ ምናምን እያረኩ ቆየው ግን የሚድን አይደለም። በቃ ያው የተሻለ ህክምና ማግኘት እንዳለብኝ ደግሞ አሁን ቅርብ ጊዜ ተነገረኝ። ወደ ህንድ ሀገር የማራይ ልኬ ያው እዛ ሄጄ መስራት እንዳለብኝ ተነገረኝ። በቃ ይሄ ነው ያለው ነገር እና ደግሞ ያው እዛ ሄጄ ከታከምኩኝ ቆሜ መሄድ እንደምችል ደግሞ 100% ሐኪሙ ነግሮኛል። እና ይሄ ነው ያለው ህመሙ ትንሽ ቆየት ብሏል ከጀመረ። ሰርጀሪ ግን ካረኩ 5 አመት ነው። ለመላው ለኢትዮጵያ ህዝብ ምን ጠይቀው በአራ ቀበሌ ወጣት ስም ለኢትዮጵያ ህዝብ ምን ጠይቀው ወንድማችን ብሩክ ድንቁ ታሞብናል። ረጅም ዘመን የታመመው ሰርጀሪም አድርጓል ኢትዮጵያ ውስጥ አልተሳካም። ወይ አከርካሪ አጥንት ወይ ደግሞ እንትን ነው ህመሙ ስፓይናል ኮርድ ችግር ነው ያለበት። ውጪ ግን ያው ተነግሯል ውጪ ሀገር ወጥቶ መታከም እንደሚችል የሐኪሞች ቦርድ በጻፈለት ደብዳቤ መሰረት ወደ ውጪ ለመሄድ ትንሽ አቅም ስላነሰን ነው። በፈጣሪ ስም የተለመደውን እርዳታችሁን አድርጋችሁልን ወንድማችንን ወደ ስራ እንዲገባ ታታሪ ነው፣ የስራ ሰው ነው። በፀጉር ቤት በምን ያለፋ ከልጅነቱ ጀምሮ አራያነቱ በስራ ነው የምናውቀው። አሁን አጋጣሚ እንደዚህ ሆኖ ያው ቤት ውስጥ ተበላሽቶ ቀርቷል። ለፈጣሪ የሚሳነው ነገር የለም። ፈጣሪ ወንድማችንን ተረዳርታችሁ ረድታችሁን ይሆናል ምንም እንዲድንልን በፈጣሪ ስም እንጠይቃለን። የኢትዮጵያ ይሆናል። እንግዲህ መልእክታችንን ወንድሞቹም ይሄንን መልእክት አስተላልፈዋል። ይሄንን መልስ ቆመን ደግሞ እናንተን ለማመስገን በቅርብ ጊዜ እንደሚያበቃን በእግዚአብሔር ስም እኔ አምናለሁ። ከጎናችን ሁኑ። በሶስት ሰዎች የአካውንት ቁጥር አውጥተናል። በዚህ አካውንት ቁጥር ባላችሁበት ቦታ በምትችሉት መጠን እንድትረባረቡልን መልእክታችንን እናስተላልፋለን። አደራም ጭምር ማለት ነው። የሰዎቹን ስም ደግሞ ወይ ደግሞ እዚህ ላይ የሚያግዙን የአካውንት ስም የወጣበት ስም እጠራለሁ። ብሩክ ድንቁ፣ ያሬድ ታፈሰ፣ ክብሪስፋ ውቤ በሚል ስም አንድ አካውንት ነምበር ወይ ደግሞ አንድ አካውንት ቁጥር አውጥተናል። ይሄን ቁጥር እዚህ ታች ባለው ቦታ እናስቀምጠዋለን። በዚህ ቁጥር ውስጥ እዚህ የበረከት ስራ ላይ እዚህ መልከኛ ወንድማችን ላይ እዚህ የኛ የሆነ የ24 ልጆች እንደዚህ ተንሰፍስፈው የሚረባረቡለት ወንድም ላይ እንድትረባረቡ ትልቁ እግዚአብሔራዊ መልእክቴን አስተላልፋለሁ። በ90ዎቹ ስም በ24 ስም በኢትዮጵያ ስም ከጎናችን እንድትቆሙ ትልቁ መልእክቴ